ቀጥል እስቲ። አብዬ ፈውሴ መሃል መርካቶ ላይ ትልቅ ሱፐርማርኬት ነበረኝ። በስራዬም የተመሰገንኩ ታታሪ ጎበዝ ሰራተኛ ነበርኩ። ጥሩ አትራፊ ነጋዴ ነበርኩ እና ለብዙ ዘመናት ያክል በንግድ ስራዬ ብዙ ብሮችን አትርፌ ነበር። አሁን ላይ ግን ንግዱ እያሽቆለቆለ ከ9 መኪናዎቼ 8ቱን ሽጬ ከ4ቱ ቤቶችም 3ቱን ሽጬ ኪሳራ ውስጥ ወድቄያለሁ። አሁን የቀረኝ አንድ ቤትና አንድ መኪና ብቻ ነው። እባክዎ እነሱን ከማጣቶቼ በፊት ለችግሬ ፈውስ ይሆኑኛል ብዬ ከርሶ ዘንድ መጥቻለሁና እባክዎ መልስ ይስጡኝ። አዎ ከራማዬ እየነገረኝ ነው። ሳትመጣ ነግሮኛል ከራማዬ። ይኸውልህ በገንዘብህ ላይ የሰው ሐቅ አለብህ። ገንዘብህ ላይ ተደግሞብሃል። ለዚህ ነው የማይበረክትልህ። አዎ መቼም አያልፍልህም። ይኸውልህ መፍትሄው ከራማዬ እንደነገረኝ ከሆነ ለህንም ብርህንም ይሁን ቤትህንም ይሁን መኪናህንም ሽጠው። አካውንት ላይ ያለውን ገንዘብ እሱ በሰው ሐቅ አለበት ተደግሞበታል። እሱንም ገንዘብ ወደ እኔ አካውንት ታስገባለህ። ከዛ በኋላ ይኸውልህ ከዜሮ ነው መነሻው። የቁጥር መጀመሪያ ዜሮ አይደለም? ከዜሮ ትነሳለህ። ገባህ አይደለ? ከዛ ወደ እኔ አካውንት ታስገባለህ። ከዛ በኋላ በዜሮ ላይ ዜሮ በዜሮ ላይ ዜሮ እየጨመርክ ትሄዳለህ። ይሄ ነው መፍትሄው። አለ ነው አብዬ ፈውሴ። አዎ እንደዛ አድርግ።